ያው እንግዲህ ዛሬ የመጨረሻ ቀን ጀድራ እየሰራን ነው። ጀድራ ለምሳሌ ጀድራ በኢትዮጵያ አይታወቅም። ሩዝና ምስር፣ ያው ምስር ለብቻ እዚህ ጋር እየቀቀልኩኝ ነው። ይህ ነው ዛሬ የመጨረሻ ያው ጸሎት ሐሙስ ነው በሃይማኖታችን። እግዚአብሔር ይመስገን እንግዲህ መድኃኒዓለም ክብር ለሱ ይሁን። ጾም የጾምንም ሳይመስል ጾማችንን ጨረስን በቃ። እና ሩዝ ጀድራ ትናንትና ረሳሁኝ ጉልባን ለመስራት። ያው እንግዲህ ጉልባን የሰራችሁ ላኩልን፣ በሜሴጅም ቢሆን ላኩልን። እና ሩዝ የመጨረሻ ቀን ጀድራ እየሰራ ነው ካለቂ ጋራ። ጀድራችንን ልንበላ ምሳ ጀድራ ነው የሚሰራው። ሽንኩርቱን አንዴ ነው ማቁላለው። ከላይ ሽንኩርት አልፈልግም። እንዴት ነው ማድረገው? ሽንኩርቱን እንደዚህ ቀይ እስከሚሆን አቁላለዋለሁ። ከዛ ቀይ ከሆነ ወዲያ የሆነ ከረሩን እንትን ሲል ከረሩን ልክ ሲቀይር ምን አይነት ከረር ሲሆን ቡኒ ከረር አላት። ቡኒ ከረር ሲሆን ከዛ ሩዜን አጥቤ ጨምራለሁ። ሩዜን አጥቤ ጨምሬ ከዛ ምንድነው ማድረገው? ሩዜ ልክ ምጥጥ እስከሚያደርግ አሸዋለሁ በዛ ከሽንኩርቱ ጋራ። ከዛ ባናቱ ላይ ምን አደርጋለሁ? ያኔ ገንፈል ያደረኩትን እንትን ደግሞ አንድ ኩባያ አንድ እጅ መሆን እንግዲህ ይሄ ነው ትርፉ። አንድ ኩባያ ሩዝ ነው ማረገው። እኔና ሴትዬ ብቻ ነው የምንበላው። ጀድራ ማንም የሚበላ የለም። ቤቶቹ ስጋ ነው የሚወዱት፣ ወንዶች ስጋ ነው የሚወዱትና እንደዛ ነው ማረገው። ያው እንቀይርበት ስላለ ለዛ ምንድነው ማረገው? አንድ ኩባያ ሩዜን እጥብ አረጋለሁ። አንድ ኩባያ ሩዝ ሽንኩርቴ እንደዚህ እንትን እያለ ነው። ዘይት እስካሁን አልጨመርኩበትም። አሁን ዘይት ጨምራለሁ። መጀመሪያ ዘይት እንትኑ ይገነፈላል። ልክ አንዴ ገንፈል ሲል ጥቁር ነገር ያወጣ የለ የምስሩ ውሃ ያ መደፋት አለበት። ያ ካልተደፋ ያማል ትላለች። ግን ቪታሚን ነው። መጀመሪያ ከታጠበ ምንም አይሆንም። ግን እሷ ስለማትፈልግ አጥቤ ልክ በደንብ ከተታክ ካለ ወዲያ አገነፍልና ደፋዋለሁ። ከዛ ምንድን ነው የማደርገው? ወደ እንትን ላይ መስቀዬ ላይ ማጥለያ ላይ በአማርኛ እሱ ላይ ጨምራለሁ። አዲስ ዘይት ነከርኩት እስከሚበቃ እሱ ላይ አስቀምጣለሁ ማለት ነው እህቶቼ። እና ያ ሙያ አንዳንዴ ሙያ መልክ ስጠኝ ሙያ